ሳይታወቅ ቶሎ የሚያስረጁን 5 ልማዶችና መፍትሄዎቻቸው። ሰላም ውድ የቻናላችን ተከታታዮች፣ እንኳን ወደ ዝግጅታችን በሰላም መጣችሁ። ሁላችንም በተቻለ መጠን ረዘም ላለ ጊዜ ወጣትና ጤናማ ሆነን መቆየት እንፈልጋለን። ነገር ግን አንዳንዴ እኛ ራሳችን ሳናውቀው በምናደርጋቸው ልማዶች የእርጅናን ሂደት እናፋጥነዋለን። ዛሬ ብዙዎቻችን ልናስተውላቸው የምንችላቸው ነገር ግን የጤናችንና የወጣትነታችንን ጠሪ ሆነው 5 ልማዶችንና መፍትሄዎቻቸውን እናያለን። እነዚህ ሚስጥሮች ማወቅና ማስተካከል የወጣትነትን ገጽታና ስሜት ረዘም ላለ ጊዜ ለማቆየት በእጅጉ ይረዳል። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ፣ ስር የሰደደ ውጥረት። አዎ፣ ውጥረት የዘመናችን መገለጫ ሆኗል። ነገር ግን የአጭር ጊዜ ውጥረት ጠቃሚ ቢሆንም ለረጅም ጊዜ የሚቆይ ወይም ስር የሰደደ ውጥረት ሰውነታችንን ከውስጥ ይጎዳዋል። እንዴት ያስረጅናል? ስር የሰደደ ውጥረት ኮርቲሶል የተባለውን ሆርሞን መጠን ይጨምራል። ይህ ሆርሞን ሲበዛ የሰውነት መቆጣት ወይም ኢንፍላሜሽን እንዲባባስ ያደርጋል። የቆዳን የመለጠጥ አቅም የሚሰጠውን ኮላጅንን ያጠቃል፣ እንቅልፍ ይነሳል፣ እንዲሁም የሰውነትን በሽታ የመከላከል አቅም ያዳክማል። ይህ ሁሉ የእርጅና ሂደትን ያፋጥናል። በአእምሮ ደረጃም የማስታወስ ችሎታንና ትኩረትን ይቀንሳል። መፍትሄውስ ምንድን ነው? የአተነፋፈስ ልምምድ፣ ሜዲቴሽን ወይም ጸሎት፣ ዮጋ ወይም ታይቺ፣ በቂ ረፍት መውሰድ፣ የሚያስደስቱ ነገሮች ማድረግ ወይም ሆቢ፣ አስፈላጊ ሲሆን ከባለሙያ ወይም ሳይኮሎጂስት ጋር መመካከር። ሁለተኛ፣ በቂ እንቅልፍ አለማግኘት። እንቅልፍ የቅንጦት ነገር አይደለም፣ ለጤናችን እጅግ አስፈላጊ ነው። ሰውነታችን በእንቅልፍ ጊዜ ነው የሚጠገነውና የሚታደሰው። በቂ እንቅልፍ ሳናገኝ ስንቀር ሰውነታችን ራሱን ለመጠገን ጊዜ ያጣል። ይህ የቆዳ መሸብሸብ፣ የአይን ከስር መስመር ማውጣትና ማበጥ ያስከትላል። ከዚህም በላይ የእውቀት ወይም ኮግኒቲቭ ተግባራትን ያዳክማል። ለክሮኒክ በሽታዎችም እንደ ስኳር፣ የልብ በሽታ ተጋላጭነትን ይጨምራል። እንዲሁም የውጥረት ሆርሞኖችን መጠን ከፍ ያደርጋል። መፍትሄ፣ በየቀኑ በተመሳሳይ ሰዓት ለመተኛትና ለመንቃት መሞከር። የመኝታ ክፍልን ጨለማ፣ ጸጥተኛና ቀዝቃዛ ማድረግ። ከመተኛት በፊት ስክሪን፣ ስልክ፣ ቲቪ መጋለጥን መቀነስ። የሚረብሹ ነገሮችን ከመኝታ ክፍል ማስወገድ። ሶስተኛ፣ ጤናማ ያልሆነ አመጋገብ። በተለይ በፋብሪካ የተቀነባበሩ ምግቦች፣ በከፍተኛ ስኳርና ቅባት ያላቸው ምግቦች ለጤናችን ጠንቅ ናቸው። ስኳር ከፕሮቲን ጋር ተጣብቆ ኤችስ የሚባሉ ውህዶችን ይፈጥራል። እነዚህ ውህዶች የቆዳን ኮላጅንና ኤላስቲንን በማጥቃት ቆዳ እንዲሸበሸብና እንዲያረጅ ያደርጋል። የተቀነባበሩ ምግቦች ብዙውን ጊዜ በንጥረ ነገር የበለጸጉ አይደሉም፣ ነገር ግን በጨው፣ ጤናማ ባልሆኑ ቅባትና ሰው ሰራሽ ንጥረ ነገሮች የተሞሉ ናቸው። ይህ የሰውነት መቆጣትን ወይም ኢንፍላሜሽን ያባብሳል፣ ክብደት እንዲጨምር ያደርጋል፣ ለልብ በሽታና ለሌሎች በሽታዎች ያጋልጣል። ጸረ ኦክሲደንት እጥረት፣ ፍራፍሬና አትክልት በጸረ ኦክሲደንቶች የበለጸጉ ናቸው። እነዚህ ንጥረ ነገሮች ሰውነታችንን ከሴል ጉዳት ይከላከላሉ። በአመጋገባችን ውስጥ ሲጎድሉ የሴል እርጅና ያፋጥናል። መፍትሄ፣ ፍራፍሬዎችን፣ አትክልቶችንና ጥራጥሬዎችን አዘውትሮ መመገብ። ስኳር የበዛባቸው መጠጦችና ምግቦች መቀነስ። በፋብሪካ የተቀነባበሩ ምግቦችን መተው። በቂ ውሃ መጠጣት። ጤናማ ቅባቶችን እንደ አቮካዶ፣ ለውዝ፣ አሳ የመሳሰሉትን መመገብ። አራተኛ፣ የአካል ብቃት እንቅስቃሴ እጥረት። የዘመናችን የአኗኗር ዘይቤ እንቅስቃሴያችንን በእጅጉ ቀንሶታል። ነገር ግን እንቅስቃሴ ለሰውነታችን ሕይወት ነው። እንቅስቃሴ አለማድረግ የደም ዝውውርን ይቀንሳል። ይህም ማለት ለቆዳችንና ለሌሎች የሰውነት ክፍሎቻችን በቂ ኦክሲጅንና ንጥረ ነገር አይደርስም ማለት ነው። የጡንቻ መሳሳት ያፋጥናል፣ ሜታቦሊዝምን ያዘገያል፣ የአጥንት ጥንካሬን ይቀንሳል፣ እንዲሁም ለክብደት መጨመርና ለተያያዥ በሽታዎች ያጋልጣል። ይህ ሁሉ በአጠቃላይ የእርጅና መልክና ስሜት ያመጣል። መፍትሄ፣ በሳምንት ቢያንስ 150 ደቂቃ መካከለኛ የአካል ብቃት እንቅስቃሴ ማድረግ ወይም 75 ደቂቃ ጠንከር ያለ የአካል ብቃት እንቅስቃሴ ማድረግ። የሚወዱትን የእንቅስቃሴ አይነት መምረጥ፣ ዋና፣ ዳንስ፣ ብስክሌት መንዳት የመሳሰሉትን ማዘውተር። በዕለት ተዕለት ህይወት ውስጥ እንቅስቃሴን መጨመር፣ ደረጃ መጠቀም፣ ለአጭር ርቀት በእግር መሄድ፣ የጡንቻ ማጠንከሪያ እንቅስቃሴዎችን በሳምንት 2 ቀን ማካተት። አምስተኛ፣ ለፀሐይ ብርሃን ከመጠን በላይ መጋለጥ።
የፀሐይ ብርሃን ለቫይታሚን ዲ አስፈላጊ ቢሆንም ያለመከላከል ለረጅም ጊዜ ለፀሐይ አልትራቫዮሌት ጨረሮች መጋለጥ ቆዳችንን በእጅጉ ይጎዳል። የአልትራቫዮሌት ጨረሮች የቆዳን ኮላጅንና ኤላስቲንን ይሰባብራሉ። ይህ የቆዳ መሸብሸብ፣ መስመር መውጣት፣ የቆዳ መድረቅ ያስከትላል። በተጨማሪም የቆዳ ቀለም እንዲለወጥ ወይም ኤጅ ስፖትስ እና ለቆዳ ካንሰር ተጋላጭነትን ይጨምራል። የፀሐይ ጉዳት ፎቶ ኤጂንግ ከጊዜ ጋር የሚከማች ጉዳት ነው። መፍትሄ በተለይ ከጠዋቱ 4 ሰዓት እስከ ቀኑ 10 ሰዓት ባለው ጊዜ ፀሐይ መከላከያ ወይም ሰንስክሪን መጠቀም፣ ሰፋ ያለ ባርኔጣ፣ መነጽርና ከፀሐይ የሚከላከል ልብስ መልበስ፣ በተቻለ መጠን በጥላ ስር መሆን፣ የፀሐይ ጉዳት ምልክቶችን በየጊዜው ማየትና አስፈላጊ ከሆነ የቆዳ ሐኪም ማማከር። እንግዲህ ዛሬ ሳናውቀው የእርጅና ሂደታችንን ሊያፋጥኑ የሚችሉ 5 ልማዶችን አይተናል። እነዚህም ስር የሰደደ ውጥረት፣ በቂ እንቅልፍ አለማግኘት፣ ጤናማ ያልሆነ አመጋገብ፣ የአካል ብቃት እንቅስቃሴ እጥረትና ከመጠን ያለፈ የፀሐይ መጋለጥ ናቸው። ዋናው ቁም ነገር እነዚህን ልማዶች መለየትና ለማስተካከል ጥረት ማድረግ መጀመር ነው። ለውጥ ለማምጣት መቼም ቢሆን አይረፍድም። ትንሽ የምናደርጋት ለውጥ እንኳን ከጊዜ ሂደት ትልቅ ተጽዕኖ ታመጣለች። ጤናማ የአኗኗር ዘይቤን በመከተል ወጣትነትና ህይወትን በሙሉ አቅም መደሰት እንችላለን። እናንተስ ከነዚህ ልማዶች የትኛውን ለማስተካከል አስባችኋል? ወይም ደግሞ እናንተ የምታውቁት ሌላ እርጅናን የሚያፋጥን ልማድ አለ? ሐሳባችሁን ከታች በኮሜንት መስጫው ላይ ጻፉልን። ይህን ቪዲዮ ከወደዳችሁት ላይክ ማድረግ፣ ለጓደኛችሁ ሼር ማድረግና ለተጨማሪ የጤና መረጃዎች ቻናላችንን ሰብስክራይብ ማድረግ አትርሱ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በጤና ቆዩልን።